የሚካኤል የልደት ቀን ነበር። እራት እየበሉ ሳለ ታላቅ ወንድሙ ብርጭቆውን ከፍ አድርጎ ሚካኤል ሬስቶራንቴን ስትደግፍ ስለቆየህ አመሰግናለሁ፣ አንተ የዓለማችን ምርጥ ወንድም ነህ አለው። እህቱም ልጄ አሁን የኩባንያ ሥራ አስኪያጅ ነች፣ የኮሌጅ ትምህርቷን ሁሉንም አንተ እንደከፈልክ ስሰማ በጣም ነው የደነገጥኩት፣ እንዴት ልከፍልህ እችላለሁ አለች። ሆኖም ሚካኤል ተጨንቆ ወደ ታች እየተመለከተ ሁሉም ገሃነም ይውረድ፣ የኩባንያዬ ንብረቶች ባለፈው ወር ታግደዋል፣ አሁን ምን ላድርግ ብሎ አሰበ። በድንገትም ሁለት ወሮበሎች ገብተው ዕቃዎችን መስበር ጀመሩ። አንደኛው ሚካኤል አንተ ሁሉ ረስተህ ድግስ እያደረክ ነው? እሺ ገንዘብ የት አለ ብሎ ጮኸ። ሚካኤል የሚለውን አጥቶ አይኖቹ በእንባ ተሞልተው ቆመ። መሪያቸውም የመኪና ቁልፎቹን አይቶ ከወሰደ በኋላ ገንዘቡን ክፈል አለበለዚያ አደጋውን አትችለውም በማለት ወጥተው ሄዱ። ሚካኤልም ደንግጦ ወደ ቅርብ ጓደኛው ዞሮ እባክህ እርዳኝ ሲል ጠየቀው። ጓደኛውም ይቅርታ ሚካኤል፣ እነርሱ እንዳያደቁኝ መለያየት አለብን ሲል መለሰ። እህቱም ቆማ ባለቤቴ ደጋግሞ ደውሎ ነበር፣ እንጸልይልሃለን ሚካኤል በርታ ብላው በፍጥነት ሄደች። ወንድሙንም ፈለገው። ሆኖም ግን ወንድሙ አስቀድሞ ሾልቆ ሄዶ ነበር። በዚህ ሚካኤል ልቡ ተሰብሮ ወደ እህቱ ልጅ አቫ ዞረና አቫ ሁሉም ሄደዋል፣ አንቺም መሄድ ትችያለሽ፣ አትጨነቂ፣ እረዳሻለሁ አላት። አቫም ተነስታ ቦታውን ለቀቀች። ሆኖም ከጥቂት ጊዜ በኋላ ተመልሳ መጣችና አጎቴ ቤተሰቦቼን ስትደግፋቸው የቆየው አንተ ነህ፣ እኔ አንተን ትቼ አልሄድም አለችው። ከዚያም እጇን ወደ ቦርሳዋ አስገብታ የዚህ ዓመት የትምህርት ቤት ክፍያዬ ይኸውና፣ ያለኝ ይህ ብቻ ነው፣ ደግሞ ሥራ ፈላልጌ አገኛለሁ ብላ ሰጠችው። በዚህ ጊዜ ሚካኤል አይኖች በእንባ ተሞሉ። በድንገቱም ወሮበሎቹ ተመልሰው መጡ። አንደኛው አለካ አሁን አየህ ሁሉም ለገንዘብህ ብለው እዚህ ነበሩ አሉት። ሚካኤልም ፈገግ አለና እንዲህ አለ፣ አንዳንድ ጊዜ ቤተሰብ ብለው የሚጠሩን ሰዎች ማን እውነተኛ እንደሆነና ማን ሐሰተኛ እንደሆነ ለማወቅ መሞከር አለብህ አለ። መልሶም አቫ ለኩባንያዬ አዲስ ቅርንጫፍ እየከፈትኩ ነው እና አንቺ እንድትመሪው እፈልጋለሁ በማለት አቫን ሾማት። ታማኝነት በማግኘት ጊዜ ብቻ ሳይሆን በማጣቱም ጊዜ የሚከተል ነው። ታማኝነቴን አልተውም የምትል ከሆነ ላይክ፣ ሼር አድርጉ።